አብሮን የሚኖረው እንደባላችን ብዙ ጊዜ የሚፈልገውንና ለረጅም ጊዜ ሲመኝ የነበረውን እቃ ሰጥተን ሰርፕራይዝ እናደርገዋለን። ታዲያ ይህ ሰርፕራይዝ ይሳካልን ይሆን? ታዲያ የእቃውን ዋጋ በቪዲዮ መጨረሻ እነግራችኋለን። ኧረ ቆይ እዚህ ጋር ጀለሳችን ለረጅም ጊዜ ለማየትና ለመንካት ሲጓጓ የነበረውን እቃ በሩን ከፍተን ልናሳየው አስገብተን የእሱ ምላሽ አብረን ምንድነው አጀስት አልተደረገም። አንተ ነጃይ እኮ እንዴት እንደሚገቡት ታስቡ። በዚህ ገራተ እንዴ ስለጋ ምድርና ሰማዩ ሲዞርብኝ ነጋ። ይህን ቪዲዮ እየሰራው የገባኝ አንድ ነገር ነበር። እሱም የብዙዎቻችን ደስታ የተከለለው በተወሰነ ገንዘብ ውስጥ ነው። እኛ የተወሰነ ገንዘብ ቢኖረ እርግጠኛ ነኝ በሀዘንና በጭንቀት እንኖራለን ብዬ አላስብም። ገንዘብ ምድር ላይ ያለውን 90% ደስታ ይገዛል ብዬ አስባለሁ። ከዛ በተጨማሪ ያለው 10% ግን ምድር ላይ እኛ ያለን ቫሊዩ እንዳለን ስናቅ ወይም ዋጋ እንዳለን ስናቅ የሚሰማን ደስታ ይመስለኛል። ታዲያ እስቲ የእናንተን ሀሳብ ኮመንት ላይ ጻፉልኝ። እውነት ገንዘብ ደስታን ይገዛል ወይስ አይገዛም? አውትፊት ምናምን ሬድ ባክ አልተማርክም ብሎ የማህበሩ አስተባባሪ ተላላኪ ነህ። ካሜራ ወደ ፊት ለፊት እየቀረጸ ነው። ትራክ እያደረኩት እንትን ነው። ጊምባል ነው እንዲያስኩት አይደለም። ይሄ እኮ ከ100 ሺህ በላይ ነው። እውነት ግን ይሄ እቃ ይጠቅማል ቢሆን ስታው ለምን እንደምልታቀል አንደኛ ክሊየንት ጋር ምናምን ስትሄድ ምንም አትቸገርም። ከነገራ በእነሱ የእነሱን ገጀት ባትጠቀም የሆነ ሰዓት ላይ ደን እየከፈለህ ነው። ከዛ ደግሞ የራሱን ገጀት ደግሞ እየተጠቀም ነው። ከነገራ ደግሞ እንዴት ልበል አሁን የሆነ ቦታ ብትሄድ አትፈራም። ለምሳሌ ስልክ ወይ ደግሞ ራስህን ለመቅረጽ ምናምን እየቀረጽክ ነው የሚባል እንትን አይኖርም። መቼም አይታችሁ አዲስ ስልኩን ራሱ ሰበው ማሪም ያምናል በስማኛው ነገር ጋር እኮ ምንም ማለት እኮ እንደማሰቡ ነው ማሰበው ብቻ ሳይሆን ማምን ጭምር ማለት ነው። እና ይቀጥላል this DJI with this mic is life changing። አልተማርክም ስለጋ ምድርና ሰማዩ ሲዞርብኝ ነጋ። ሰኞ ራሴን አሞኝ መስሪያ ቤት ገብቼ ዝናውን ሄደን ቀጣይ በዚህ እንቀርጻለን ማለት ነው። ቀደም ያሰብኩት የነገርኳችሁ አለ እኔ ለኔ ሹል ከተከራይ ብቻ በመጨረሻም እዚህ ጋር እንግዲህ ኤልኢዲ ላይት አብሮ መጥቶልን ነበር ማለት ነው። ይህን ሁሉ ፓኬጅ እንግዲህ ጸድ አድርጎ ያመጣልን ፒኬ ስቶር ይባላል። ቲክቶክ ላይ የገባችሁ ፎሎ ማድረግ ትችላላችሁ። የተለያዩ እቃዎችን በአከፋፋይ ዋጋ ነው የሚሸጠው። በጣም ያዋጣል። እኛ እንግዲህ ከጠቅላላ እቃው ላይ ወደ 30 ሺህ ብር አትርፈናል ማለት ነው። ዲስክሪፕሽን ላይ ስልኩን አስቀምጥላችኋለሁ። እንግዲህ እንደዚህ አይነት ቪዲዮዎችን ለማግኘት ሰብስክራይብ ማድረግ እንዳይረሱ። ይመቻችሁ።